ስለ አርቲስት ነጻነት ወርቅነህ አዲስ መረጃ ተሰምቷል። እሱንም አሁን የምንመለከት ይሆናል። ቲክቶከር አዶናይ በወላይታ ሶዶ ትልቅ አደራ ተሰጥቶታል። ያንን ቪዲዮ አንድ ላይ የምንመለከት ይሆናል ማለት ነው። የፒዲኤፍ ጂም ባለቤት የሆነው ቶማስ ኃይሉ ወይም ደግሞ ቲክቶክ አካውንት ስሙ የሚባለው ቶሚ ፕላስ የ100,000 ብር ቅጣት ተጥሎበታል። እሱንም ጉዳይ አንድ ላይ የምናይ ይሆናል። ጆን ዳሌን በሆሳና ሁለተኛው የንጹህ ውሃ ፕሮጀክት ስራውን ጀመረ። ይህንም ጉዳይ በሰፊው የምንመለከት ይሆናል። አይሾ ስፒድ ኢትዮጵያ ወይም ደግሞ ሳምሶን ወደ ትውልድ ሀገሩ ሲሄድ ትልቅ አቀባበል ተደርጎለታል። ይህንንም አንድ ባንድ የምንመለከት ይሆናል። አይሾ ስፒድ ኢትዮጵያ ልመለስ እንደሆነ እንዲሁም ደግሞ ወደ ኢትዮጵያ ተመልሶ ሁለተኛውን ስትሪም እንደሚያደርግ አዳዲስ መረጃዎች ይወጡ ይገኛሉ። በእነዚያ ዙሪያ ሀሳብ አስተያየታችን እንሰጣለን። በዚህ ቪዲዮ ላይ እስከ መጨረሻ የምትቆዩ ከሆነ እነዚህን ሁሉ ቪዲዮዎች የምታዩ ይሆናል። እነዚህና አዳዲስ መረጃዎችን ይዤላችሁ ሰዓትን ጠብቄ በቦታ ላይ ተገኝቻለሁ። ሰላም ለእናንተ ይሁን ቤተሰቦች፣ እንደምን ቆያችሁ? እኔ ሚራክል ማይክ ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ለዚህ ዩቲዩብ ቻናል ቤተሰብ እንድትሆኑ ከወዲሁ አሳስባችኋለሁ። አሁን ቀጥታ ወደ መረጃዎቹ የምንሄድ ይሆናል። ወደ መጀመሪያው መረጃችን ስናመራ የአርቲስት ነጻነት ወርቅነህ ቤተሰቦች ከሀገር ከመውጣታቸው በፊት የቤተሰባቸውን ኃላፊነት ወይም ደግሞ ቤተሰባቸውን የሚወክል ሰው በህጋዊ መንገድ ይፋ አድርገዋል። እንዲሁም ደግሞ በማህበራዊ ሚዲያ ከእውነት የራቁ የሐሰት መረጃዎችን የሚያሰራጩ የሶሻል ሚዲያ ይዘት ፈጣሪዎች ሰዎችን ከድርጊታቸው እንዲቆጠቡ ማሳሰቢያ አስተላልፈዋል። ይህን መረጃ አይተን የምንመለስ ይሆናል። ስለ አርቲስት ነጻነት ወርቅነህ ህጋዊ የቤተሰብ ተወካይ አሁን የተሰማ መረጃ አለ። የአርቲስት ነጻነት ወርቅነህ ቤተሰቦች በደረሰባቸው የህልፈት ዜና በሐዘን ለቆማችሁና ላጽናናችሁ ሁሉ ልባዊ ምስጋናቸውን ያቀርባሉ። ቤተሰቡ ወደ መጡበት ሀገር ከመመለሳቸው በፊት ከሟች አርቲስትና ከቤተሰቡ ጋር የተያያዙ ማንኛውንም ጉዳዮች የሚከታተል ህጋዊ ተወካይ መመደባቸውን ገልጸዋል። በዚህም ከአርቲስት ነጻነት ወርቅነህ ጋር የተያያዙ ማናቸውንም የስራ ጉዳዮች እንዲከታተሉ አቶ አስናቀ ንጉሴ በህግ ተወክለዋል። ስለ አርቲስቱም ሆነ ስለ ቤተሰቡ ማንኛውንም ትክክለኛ መረጃ ማግኘት የሚቻለው ከተወካዩ ከአቶ አስናቀ ብቻ ይሆናል። ጥብቅ ማሳሰቢያም ለሶሻል ሚዲያ ተጠቃሚዎችና ለሚዲያ አካላትም ተላልፏል። የሟችን ክብር የሚነኩ ወይም የቤተሰቡን ስም የሚያጠፉ የፈጠራ ታሪኮችን በማህበራዊ ሚዲያ ማሰራጨት በህግ የሚያስጠይቅ መሆኑንም አሳስበዋል። ትክክለኛ መረጃዎችን ከህጋዊ ተወካዩ ብቻ በመቀበል የባለሙያውንና የቤተሰቡን ክብር እንጠብቅ። ለተጨማሪ መረጃ ተወካዩን አቶ አስናቀ ንጉሴን በአካል ወይም በስልክ ማነጋገር ይቻላልም ተብሏል። አርቲስት ነጻነት ወርቅነህ ለሀገራችን ጥበብ ያበረከተው አስተዋጽኦ ትልቅ ነው። በዚህ አስቸጋሪ ወቅት የቤተሰቡን ግላዊነት ማክበርና ትክክለኛ መረጃዎችን ብቻ ማጋራት ከሁላችንም የሚጠበቅ የዜግነት የሞራል ግዴታ ነው ብዬ አስባለሁ። መልካም ጊዜ። እንደሰማችሁትና እንዳያችሁት ነው ቤተሰቦች። ማንም ሰው ከዚህ በኋላ የአርቲስት ነጻነት ወርቅነህን ቤተሰብ መረጃ ማግኘት ከፈለገ ከተወካዩ ብቻ እውነተኛ ምንጭ መረጃ እንዲያገኙ ለማህበረሰቡ ሆነ ለተለያዩ አካላት ይፋ አድርገዋል። እንዲሁም ደግሞ በማህበራዊ ሚዲያ የተለያዩ ሐሰት የሆኑ ከእውነት የራቁ ሐሰት የሆኑ መረጃዎችን ለሚያሰራጩ ሰዎችም የማስጠንቀቂያ አዘል መልእክቶችን አንድ ላይ አስተላልፈዋል። ስለዚህ እባካችሁ ቤተሰቦች ሁላችሁም ራሳችሁን ከእንደዚህ አይነት ነገሮች ለመጠበቅ ሞክሩ። የሟችን ክብር የሚነኩ ነገሮችን ባንሰራ ባንፈጽም እላለሁ። ወደ ቀጣዩ ቪዲዮ የምናልፍ ይሆናል። በወላይታ ደግሞ ለቲክቶከር አዶናይ የንጉስ አቀባበል ተደረገለት። ይህም ቪዲዮ አይተን የምንመለስ ይሆናል። ጋይስ እንደምትመለከቱት ወደ ወላይታ ገብቻለሁ። አቀባበላቸው ደግሞ ተአምረኛ። ይሄ ማን ነው የሚለብሰው ያላችሁ? ንጉስ ጦና የሚለብሰው ለብሰውኛል። ትልቅ ዙፋን ሰጥተውኛል። ንጉስ ጦና በጣም ምቾት እየተሰማኝ ነው። ለታባቱ ደስ ብሎኛል። ይኸው እዛ ጋር ተመልከቱ ጋይስ። አቀባበል ማለት ኧረ በስመ አብ። ወዬ እንዴት ናቸው ቢኒ? እንዴት ናቸው? ዱቺ መጣች እዚህ ያለች ዱቺ። እንዴት ነሽ እናቴ? ደህና ነሽ ወይ? እንዲሁም ደግሞ አዶናይ በወላይታ ሶዶ ለሚገነባው ለትልቁ ወይም ደግሞ ለኢንተርናሽናል ስታዲየም የክብር አምባሳደር ወይም ደግሞ አምባሳደር በመሆን ተሹሟል። እሱንም ቪዲዮ የምናሳይ ይሆናል። ቲክቶከር አዶናይ በወላይታ ሶዶ ለሚገነባው ዓለም አቀፍ ስታዲየም የክብር አምባሳደር ሆኖ መሾሙ ተሰማ። በወላይታ ስሙ ማዳ ወይም ደግሞ አዶናይ በቲክቶክ ማህበራዊ ገጽ በሚያቀርባቸው ሳቢ ይዘቶች የሚታወቀው ይህ ወጣቱ ለታላቁ የወላይታ ሶዶ ዓለም አቀፍ ስታዲየም ግንባታ የክብር አምባሳደር ሆኖ መሾሙ ተገልጿል። ወደ ወላይታ ሶዶ ባመራበት ወቅትም ከመላው የከተማው ነዋሪና እንዲሁም ደጋፊዎቹ እጅግ አስገራሚ አቀባበል ተደርጎለታል። በማህበራዊ ሚዲያ ያለውን ሰፊ ተከታይ በመጠቀም
ለስታዲየሙ ግንባታ የሚደረገው የገቢ ማሰባሰብና እንዲሁም ደግሞ የንቅናቄ ስራ ውጤታማ ያደርገዋል ተብሎ እንደሚታመን ተገልጿል። እንዲሁም ደግሞ አዶናይ በወላይታ ሶዶ ስምም ተቀይሮለታል። የተቀየረው ስም አዶናይ ማዳ ማለት ማገዝ እንደማለት ሲሆን አዶናይ ከትላንት ጀምሮ የቲክቶክ አካውንቱን አዶናይ ማዳ በማለት ቀይሮ እየተጠቀመ ይገኛል። ለወላይታ ያለውን ፍቅር በዚህ መልኩ ማሳየት ችሏል። አዶናይ ፍቅር የሆንክ ሰው ነህ፣ በዚህ ቀጥልበት ብለዋል። እኛም እንደዛ እንላለን። የመቼ አዶናይ የኢዲኤፍ ጂም ባለቤት የሆነው ቶማስ ኃይሉ ወይም ደግሞ ቶሚ ፕላስ የ100,000 ብር ቅጣት ተቀጣ። ለምን ተቀጣ የሚለውን መረጃ አንድ ላይ ተመልክተን የምንመለስ ይሆናል። ቶማስ ኃይሉ 100,000 ብር ተቀጥቷል። የኢዲኤፍ ጂም ባለቤት ቶማስ ኃይሉ በኮሪደር የብስክሌት መንገድና በመሮጫ ትራክ ላይ እንግዲህ መኪና ሲነዳ ሰሞኑን ቪዲዮ ለቆ ነበረ። እናም ይህንን ተከትሎ መሰረተ ልማቱ ላይ ጉዳት ያደረሰው ቶማስ ኃይሉን በቁጥጥር ስር በመዋል 100,000 ብር መቅጣቱን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አስታውቀዋል። ባለስልጣኑ ከህብረተሰቡ የደረሰውን ጥቆማ መሰረት በማድረግና ከአዲስ አበባ ከተማ ትራፊክ ፖሊስ ጋር በመተባበር አሽከርካሪውን በቁጥጥር ስር በመዋል መቅጣቱን ገልጸዋል። በከፍተኛ የመንግስትና የህዝብ ሀብት የተገነቡ መሰረተ ልማቶችን በአግባቡ መጠቀም መጠበቅና መንከባከብ የሁሉም የህብረተሰብ ክፍል ጋር ኃላፊነት እንደሆነም የአዲስ አበባ መንገዶች ባለስልጣን አሳስቧል። ቲክቶከር ጆን ዳንኤል ሀዲያ ሆሳና በሰላም ገብቷል። ሲገባም የሀዲያ ዞን ከንቲባ አስተዳደር ታላቅ አቀባበል አድርጎለታል። እንዲሁም ደግሞ ከከንቲባው ትልቅ ስጦታ ተሰጥቶታል። ይህም ቪዲዮ አይተን የምንመለስ ይሆናል። ቤተሰቦች አሁን የምገኘው በጀግናው ኮሎኔል በዛብህ ሀገር ሀዲያ ሆሳና። ቴንኪዩ እንግዲህ ወደ ሆሳና ስለመጣ በመጀመሪያ ሞቅ ያለ ዌልካም ወይ ዋርሚንግ ከዛ በዘለለ ያው ኢንፍሉዌንሻልነትን እንደታወቀ ነው። በኢትዮጵያ ደረጃ በጣም ኢንፍሉዌንሻል ከሚባሉ ቶፕ ሰዎች በቲክቶክ ብቻ አይደለም ኢንታየር ኢንፍሉዌንሻል ከሚባሉ ሰዎች አንተና በጣም በመልካም ስራዎች ነው የምናውቅህ። መልካም ስራዎች እየሰራ ስላለ በጣም እናመሰግናለን። ከዛ በዘለለ የሆሳና ከተማ ከንቲባ ክቡር ከንቲባ ሳሙኤል ሽጉጤ በእኔ በኩል እኔን ወክሎኝ ስጦታ እንዲሰጥ ብሎኛል። ትልቅ ስብሰባ ያለበት መጥቶ ነው እንግዲህ ጠብቆ አጥቶ ሄደው ስለመጣ ዌልካም ብለዋል። አንተንም ክሪዎችንም እንኳን በሰላም መጣችሁ። በጣም አመሰግናለሁ። እግዚአብሔር በመቀጠል እንግዲህ ይሄ የሀዲያ የተከበረ ልብስ ነው። ሰሪዋና ይባላል። በጣም ለተከበሩ ሰዎች ነው እንደዚህ በጊፍት ደረጃ ማለት ማንም አሰፍቶ ሊለብስ ይችላል፣ ግን በጊፍት ደረጃ ትልልቅ አይከን የሆኑ ሰዎች ሪፕሬዘንት አድርገው የሚሰጡት ለእናንተ አይነት መልካም ስራ ለሚሰሩ ሰዎች ነው። እንግዲህ ጊፍቱ እንደሚከተለው አለብሳለሁ። እንዲሁም ደግሞ ቲክቶከር ጆን ዳንኤል በሆሳና ውስጥ ደግሞ ሌላ የውሃ ችግር እንዳለ ተነግሮለታል። ይህን ችግር ደግሞ ለመፍታት ብሎ ወደዚህ ያለ ነው። ውሃው ችግር ምንድነው የሚለውን ደግሞ አንድ ላይ የምንመለከት ይሆናል። እንግዲህ ቤተሰቦች ይሄ ለሁለተኛ ጊዜ የተደረገ የውሃ ምርመራ ነው። እዚህ ላይ ውሃው ለመጠጥ አይሆንም ነው የሚለው። በቃ ፍሎራይድ መጠኑ ከፍ ያለ ነው፣ አርሰኒክ አለው እና ለመጠጥ አይሆንም የሚል ዳታ ነው ለሁለተኛ ጊዜ የተደረገው ምርመራ ላይ የተሰጣቸው አይደለ? የመጀመሪያው ላይ ደግሞ ለመጠጥ ይሆናል ተብሎ ነው ውሃው የተቆፈረው። ይሄኛው መብራት ይሰራልን ብላችሁ ብር ካሰባሰባችሁ በኋላ ነው ለመጠጥ አይሆንም ብለው እንደዚህ የተሰጣችሁ። ስለዚህ አሁን የምትፈልጉት ውሃውን እንድናስመርላችሁ ነው አይደለ? ለመጠጥ ይሆናል ውሃው ወይስ አይሆንም የሚለው እንዲመረመር ነው። ስልክ ደውዬ ነበር። አሁን ለማሳከምም አይሆንም፣ እዚህ ጋር ያለው ዳታ አይሆንም፣ ለመጠጥ አይሆንም ውሃው። እዚህ አካባቢ ያለው ውሃ እንደዛ ከሆነ እዚህ አካባቢ ለማስቆፈር ይከብዳል። ግን ይሄ ዳታ ትክክል ነው ወይ የሚለውን ቢኮዝ እናንተ ትክክል አይደለም ብላችሁ ታስባላችሁ ይሄን ዳታ አይደለ? ስለዚህ ይሄ ዳታ ትክክል ነው ወይ የሚለውን ውሃውን እናስመረምረዋለን። ጤነኛ ነው ውሃው አይደለም የሚለው። እንግዲህ እንዳያችሁት ነው ከዚህ በፊት የንጹህ ውሃ እጥረት እንዳለባቸውና እንዲሁም ደግሞ ያንን ለመቅረፍ ብዙ ሂደቶችን ብዙ መንገዶችን እንደተጓዙ ነበር። ነገር ግን ውሃው የተበከለ ውሃ ነው ወይም ደግሞ የተበላሸ ውሃ ነው ተብሎላቸው ነበር የተቋረጠው ማለት ነው። ነገር ግን አሁን ጆን ዳንኤል አጋጣሚ ሆሳና በሄደበት አጋጣሚ ማህበረሰቡ ይህን ችግር ከቻልክ ፍታልን መፍትሄ ካለው ብለው ጠይቀዋል። እሱም ደግሞ በሚችለው መንገድ አጣራለሁ ትክክለኛ መሆኑን ካረጋገጥን በኋላ መፍትሄ ካለ ውሃው የመውጣት ቻንስ ካለ ደግሞ እስከ ጥግ እናደርጓለን የሚል እንትን ሰጥቷል። ከዛ ባለፈ ደግሞ ጆን ዳንኤል ቀጥሎም ውሃው ለምን ያክል ዜጎች እንደሚጠቅም ወይም ደግሞ ምን ያክል ሰዎች የዚህ ውሃ ተጠቃሚ እንደሚሆኑ ጠይቆ ነበር። ማህበረሰቡን ወክሎ ደግሞ አባታቸው የማህበረሰቡ አካል የሆነ ሰው መረጃ ሰጥቷል። ያንን መረጃ ደግሞ አሁን አንድ ላይ የምንመለከት ይሆናል። ከዛ በኋላ ሀሳብ አስተያየታችንን ተመልሰን እንሰጣለን። እዚህ አካባቢ ምን ያህል ህዝብ ይኖራል ከውሃው ሊጠቀም ይችላል? አዎ ይሄ ውሃ ይገለገላል ተብሎ የሚታቀፈው 3 ቀበሌ ነው።
የሶስት ቀበሌ ማህበረሰብ ወደ 50,000 ህዝብ ነው ሲጠና መጀመሪያ ለ50,000 ህዝብ የሚያቅፍ 17.5 ፐር ሰከንድ ውሃ ኃይሉ አለ 5 ቀበሌንም የሚሸፍን ነው የሚሆነው። ለሊት 6-7 ሰዓት አካባቢ ነው ሰው ጉዞ የሚሄደው 5 ኪሎ ሜትር እዚህ ተራራ አለ እዛ ስር ላይ ለመቅዳት 5 ኪሎ ሜትር በእግር አቆራረጥ ፈሳ ማለት ወራጅ ውሃ ነው ምንጭም የለም። ወራጅ ውሃ 6 ኪሎ ሜትር ላይ ሾንቆላ የሚባል ተራራ ስር ላይ አለ። ለሊት ይጓዛል። አደጋ አለ፣ አውሬ አለ፣ አቅመ ደካማ አለ። ያ ሰው የሄደ አሁን ጧት አካባቢ እዚህ አካባቢ ብትመጡ ማንም ማግኘት አይቻልም። ሁሉ ውሃ ፍለጋ ነው። ካብትም ይዞ ጉዞ እዛ የሚከረው ከዚህ በኋላ ነው ሰው የሚመለሰው። እንዲህ አይነት ለዘመናት እንደነ ችግር ነው ያለው። እንግዲህ እንዳያችሁት ነው ከ50,000 ሰዎች ዜጎች በላይ ውሃ ተጠቃሚ ይሆናሉ። እንግዲህ ውሃው ካለቀ ማለት ስለዚህ ጆን ዳንኤል መልካም ስራ ይሆንልህ። እንግዲህ ደግሞ ውሃውም ደግሞ ንጹህ ውሃ ሆኖ ይህ ማህበረሰብ ቢጠቀም የንጹህ ውሃ ተጠቃሚ ቢሆኑ እኛም በጣም ደስ ይለናል። መንግስትም ደግሞ ይህን ጉዳይ በትኩረት አይቶ ለዚህ ጉዳይ መፍትሄ ቢሰጥበት እንላለን። ወደ ቀጣዮቹ ቪዲዮዎች የምናልፍ ይሆናል። አይሾ ስፒድ ኢትዮጵያ ወደ ትውልድ ሀገሩ ሲመለስ ጓደኞቹ እንዲሁም ደግሞ የሰፈር ሰዎች ታላቅ አቀባበል አድርገውለታል። ይህን ቪዲዮ አይተን የምንመለስ ይሆናል። ዮ ጋይስ አሁን ሁምቦ ደርሰናል። ጋይስ ሁምቦ ማለት የትውልድ ሀገሬ ነው እና ደርሰን ከኋላ እና ዶነ እየመጡ ስለሆነ እነሱን እየጠበቅናቸው ነው። ትንሽ ደቂቃ አይሾ ስፒድ ኢትዮጵያ ቀጥታ ወደ ሰፈሩ እንደወረደ የሰፈር ጓደኞቹ ጀለሶቹ ሲቀውጡና እሱን ከፍ ባለ ድምፅ እየቀወጠ ሲቀባበሉት ታላቅ አቀባበል ሲያደርጉለት አይተናል። አንድ ላይ ይህን ስሜት ተጋርተን የምንመለስ ይሆናል። እንዲሁም ደግሞ አይሾ ስፒድ ከብዙ ቆይታ ጊዜያቶች በኋላ ቤተሰቦቹን አግኝቷል። እናቱንም አባቱንም አግኝቷል። እናቱን ሲያገኝ ያለውን ስሜት አይተን እንመለሳለን። ሰላምሽን አብዝቶልኝ ጤናውን ሰጥቶሽ አሁሌም ያኑርሽ ማማዬ ሚስጥር ገበናዬ ማማዬ። በጣም ደስ የሚል ስሜት ነው። እንዲሁም ደግሞ አባቱንም አግኝቷል። እሱንም እስኪ አይተን እንመለስ። አንተ ባታወራው ባይቀና ምስልህም ያወራል ለልጆች ስትል መኖርክን ፎቶ ይናገራል። ሞገስ ግን ያጣኸው አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው። በጣም ደስ የሚል ድባብ አለው። እናቱንም አባቱንም ከዛ ጊዜ በኋላ ከስንት ነገሮች ወጣ ውረዶች በኋላ ወደ ሀገሩ ተመልሶ በዛ ድል በዛ ሞገስ ተመልሶ ሰፈር ጓደኞቹንም ማህበረሰቡንም በእንደዚህ አይነት አቀባበል ሲያገኛቸው በጣም ደስ የሚል ስሜት ነው። አይሾ ስፒድ ቀጥልበት፣ ወደኋላ እንዳትል፣ ምንም ነገር እጅ እንዳሰጥ የመቺ ብሮ። እንዲሁም ደግሞ አይሾ ስፒድ በጣም የሚደንቅና የሚገርም ስራ ሰርቷል። ያ ምንድነው? አዶናይንና ጃንን ከእናቱ ከአባቱና እንዲሁም ደግሞ ከማህበረሰቡ ሰዎች ጋር ይሄ ነው አዶናይ፣ ይሄ ነው የረዳኝ፣ ይሄ ነው ያግዘኝ እያለ ቤት አስገብቶ አስታውቃቸዋል። ይህን ቪዲዮ ተመልክተን እንመለሳለን። ዋው አይሾ ስፒድ የሰራው ነገር በጣም ትልቅ ነገር ነው። ቀጥልበት፣ ወደኋላ እንዳትል። እግዚአብሔር ካንተ ጋር ይሁን። እንወዳለን፣ እናከብራለን። ይመች። ወደ መጨረሻው ቪዲዮአችን ስናልፍ ከአይሾ ስፒድ መረጃዎች ሳንወጣ ትልቁ አይሾ ስፒድ ዳግም ኢትዮጵያ ላይ ተመልሶ ስትሪም ለማድረግ ፍላጎት እንዳለው አዳዲስ መረጃዎች እያሳዩ ይገኛሉ። አዳዲስ መረጃዎች ከተገኙት ምንጮች አንዱ በኢንስታግራም ራሱ አይሾ ስፒድ የፖስተው ፖስት ነው።
እስኪ ያንን መረጃ ተመልክተ እንመለሳለን። እንዴ ጋይስ ይህንን ፖስት ማየት አይሾ ስፒድ የአፍሪካ ቱር ከጨረሰ በኋላ የለቀቀውን የኢንስታግራም ፖስት ገብታችሁ ካፕሽኑን አንብቡትማ። የሆነ ነገር ክሊክ አድርጎልኝ ነው። አይ ቲንክ አይሾ ስፒድ የሆነ ድብቅ መልእክት ለማስተላለፍ ፈልጓል ወይም ደግሞ ሰብሊሚናል በሆነ መንገድ ነው መልስ የመለሰው ማለት ነው። ምን ተጠይቀው ነበር መሰላችሁ? ከአፍሪካ ውስጥ የትኛው አገር ነው ያንተ ፌቨራይት ወይም ምርጡ የትኛው አገር ነው ሲባል መመለስ አልፈለገም። እኔ ምርጥ ምለው የለም፣ ነገር ግን ሁሉም የራሳቸው ድምቀት የራሳቸው ፍሌቨር ወይም ጣዕም አላቸው፣ ነገር ግን ቶፕ ምላቸው ወይ ዋና ዋና ሀገሮች አሉ ይብላል። ግን መናገር አልፈለገም፣ ያው ባይዝድ ዳለመሆን ማለት ነው። እዚህ ጋር ስናይ እንግዲህ ቴንክ ዩ አፍሪካ ብሎ ኢትዮጵያ አለች፣ ኬንያ አለች፣ ከዛ ሞሮኮ፣ ከዛ ሴኔጋል። ከአፍሪካ ደግሞ ዘ ቤስት ቱር የማን ነው? የኬንያ እና የኢትዮጵያ። ስለዚህ ኢትዮጵያ መጀመሪያ ላይ ጋይስ ወዶናል፣ ድጋሚ ይመጣል። እመኑኝ ድጋሚ ይመጣል። እኛን የወደደን ለዛ ጥያቄ ማን ነው የተመቸ ስትሪም ለሚለው በቃ ይኸው ኢትዮጵያ መልሶልናል እኮ ጋይስ። ከዚህ በላይ መልሳለን። እንግዲህ አይሾ ስፒድ ተመልሶ እንዲመጣ እኛም እንጠብቃለን። ሀገራችንን ከባለፈው የበለጠ በደንብ ሰፋ አድርገን በየክልል ከተሞችም ጭምር የምናሳይ ይሆናል። የሚመጣ ከሆነ ወልካም ባክ ለማለት እኛም ዝግጁ ነን። እስከዚህ ሰዓት በዚህ ቪዲዮ ላይ የቆያችሁ ሰዎች በጣም አመሰግናለሁ። የዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ በአሪፍና በንግ በሆኑ አዳዲስ መረጃዎች እስከምንገናኝ ድረስ ሳምንቱ ለእናንተ የሰላም ሳምንት እንዲሆን እመኛለሁ። ቻው።